አብዛኛው የ12ኛ ክፍል ተማሪዎች የሚያስጨንቃቸው እዚህ ጋር ኦብሰስድ መሆን አይጠበቅባችሁ። ልጅቷ እኛ ክላስ ውስጥ ነበረችና ሞከረች አልተሳካላትም እና ፈተና በኋላ ያመጣችው ሪዛልት በጣም አስደሳች። በተቃራኒው ደግሞ አንድ ልጅ ነበር ዝናው በጣም የቆየ ነው ዝናው እና ሪሚዲያል እንኳን የሚሆን ውጤት አልመጣለትም። ሞክራችሁም እየተሳካላችሁ አይደለም ማለት ነው። መዘጋጀት ፈልጋለሁ ግን I don't know how እንዴት መጀመር እንዳለባቸው የማያውቁ የ12ኛ ክፍል ተማሪዎች ማድረግ ያለባችሁ ምንድን ነው ካላችሁኝ አንድ ወር ውስጥ 15 እስከ 20 የሚደርሱ ዩኒቶችን ከበር አድርጋል አጭር መልስ የምሰጣችሁ። ሃይ ጋይስ እንዴት ናችሁ? ሳምሶን ነኝ። በሌላ ቪዲዮ ተመልሰናል። እንግዲህ ዛሬ የምናየው አብዛኛው የ12ኛ ክፍል ተማሪዎች የሚያስጨንቃቸው ማለትም ለኢንትራንስ ኤግዛሚኔሽን መዘጋጀት ቢጀምር አሁን አልደርስም ብለው የሚያስቡና እንዲሁም ደግሞ እንደርሳለን ብለው ቢያስቡ እንኳን ከየትኛው መጀመር እንዳለባቸው ወይም ደግሞ እንዴት መጀመር እንዳለባቸው አያውቁም እና በዛሬው ቪዲዮአችን እሱን እንዴት አድርጋችሁ ሃንድል ማድረግ እንደምትችሉ እናያለን። ሶ ሌትስ ዳይቭ ኢን። በመሰረቱ ተማሪዎች በዚህ ጊዜ በደንብ ለኢንትራንስ ኤግዛሚኔሽን መዘጋጀት የሚጀምሩበት አሪፍ ጊዜ ነው እና አልደርስም ብላችሁ ለምታስቡ የመጀመሪያው አይነት ተማሪዎች አጭር መልስ የምሰጣችሁ ትደርሳላችሁ። ስለዚህ በቻላችሁ አቅም አሁኑኑ እነዚህኞቹ ጋር ወይም ደግሞ እንዴት እንጀምር ብለው ከሚያስቡት ወገን መሆን አለባችሁ ማለት ነው። ሶ በአጭር ጊዜያት ሁሉ ተዘጋጅተው ለዛ መድረስ የሚችሉ በጣም ብዙ ተማሪዎች አሉ ማለት በሁለት ወር በሶስት ወር ራሱ እየተዘጋጁ ለኢንትራንስ በደንብ መድረስ እንዲችሉ አድርገው ራሳቸውን ፕሪፔር የሚያደርጉ ተማሪዎችም አሉ እና ያን ያክል እንደዚህ ጋር ኦብሰስድ መሆን አይጠበቅባችሁም። መድረስ እንደሚችሉ ብቻ እርግጠኛ ሆኜ እነግራችኋለሁ ማለት ነው። አንድ እውነተኛ ታሪክ ልንገራችሁ። ልጅቷ እኛ ክላስ ውስጥ ነበረች እና በጣም ኮንፊውዝድ ሆና እስከሆነ ጊዜ ያክል ማለት እስከ ሰከንድ ሴሚስተር አካባቢ ምንም አይነት ጥናት አልጀመረችም። ፊገር አውት ለማድረግ በራሷ ሞከረች አልተሳካላትም እና ቀጥታ ሰከንድ ሴሚስተር ላይ አካባቢ ያ ማለት እንግዲህ ስቡት ጥቂት ወራት ሲቀሩት ማለት ነው ለፈተናችን መታ ለእኔ አማከረችኝ። ምን ማድረግ ይሻላል እንደዚህ ምናምን መዘጋጀት ፈልጋለሁ ግን I don't know how ምናምን አለችኝ እና በደንብ ከዛ በኋላ መተጋገዝ ጀመርን። በደንብ እሷንም በደንብ እንዳግዛት ግሩፕ ሰርተን ማንበብ ጀመርን ምናምን መተጋገዝ ጀመርን እና ከፈተና በኋላ ያመጣችው ሪዛልት በጣም አስደሳች እና በጣም ደስ የሚል ውጤት አመጣች። በደስ በሚል ውጤት ነው ያለፈችው ወደ ዩኒቨርሲቲ እና እናንተም መዘጋጀት እንደምችሉ ለማሳየት ያክል ነው ይሄን ነገርኳችሁ። በተቃራኒው ደግሞ አንድ ልጅ ነበር እና በጣም ኮምፒቲሽን ይወዳል። ሞቲቬሽኑ ኮምፒቲሽን ነው እና በዛ ጊዜ ደግሞ እኔ ጋር ኮምፒት ለማድረግ ሲሞክር በጣም ጎበዝ ነው እንዳልኳችሁ። ልጅየው ቆይቷል፣ ጉብዝናው በጣም የቆየ ነው ዝናው እና ቀስ በቀስ ይሄ ኮምፒቲሽን ግን በጣም ቶክሲክ እየሆነ መጣና የሆነ ታይም ላይ ውጤት ስናይ በጣም በሚያሳዝን ሁኔታ ለሪሚዲያል እንኳን የሚሆን ውጤት አልመጣለትም እና በቻላችሁት አቅም ይሄ ቶክሲክ የሆኑ ሪሌሽኖችን ተው እና ራሳችሁ ተጋግዛችሁ በቃ አላማችሁ ኤማችሁ ወይም ጎላችሁ ኢንትራንስ ማለፍ እስከሆነ ድረስ ተጋግዛችሁ ማለፍ ላይ ብቻ በደንብ አቴንድ ብታደርጉ ወይም ትኩረት ብትሰጡት እዛ ጋር አሪፍ ነው ብዬ እመክራችኋለሁ። ኦራይት እናንተ አሁን አልደርስም ብላችሁ ስታስቡ የነበራችሁ ተማሪዎች ከነዚህኞቹ ወይም ደግሞ እንዴት መጀመር እንችላለን ወይም ደግሞ እንዴት ነው መዘጋጀት የምንችለው ብለው ኮንፊውዥን ውስጥ ከሆኑት መካከል መሆን አለባችሁ ማለት ነው። ሶ ወደ ሰከንድ ስንሄድ ደግሞ አሁን እነዚህኞቹ ወይም ኮንፊውዥን ውስጥ ያሉ እንዴት መጀመር እንዳለባቸው የማያውቁ የ12ኛ ክፍል ተማሪዎች ውስጥ ከሆናችሁ ደግሞ አሁን የምነግራችሁን ኢዚ ስቴፖች በመከተል ብቻ ነው በደንብ ለኢንትራንስ ፕሪፔር ማድረግ የምችሉት። ምክንያቱም እናንተ ማለት ታውቃላችሁ ፕሪፔር ማድረግ እንደምችሉ አምናችኋል፣ ግን እንዴት ማድረግ እንደምችሉ አልቻላችሁም፣ ሞክራችሁም እየተሳካላችሁ አይደለም ማለት ነው። ሶ ለእናንተ የምነግራችሁ መጀመሪያ የሚያስፈልጋችሁ ነገር ለመጀመር ስትራቴጂ ወይም ሲስተም ያስፈልጋችኋል። ባይዘ እነዚህ ሲስተም ወይም ስትራቴጂ የምንለው ጥቂት ይለያያል፣ ግን ኦልሞስት ተመሳሳይ ነገርነት ስላላቸው እነሱ ያስፈልጋቸዋል። ለማንኛውም ስትራቴጂ ወይም ሲስተም ያስፈልጋቸዋል ማለት ነው። ሰው እነዚህን ስትራቴጂዎች ወይም ሲስተሞች የት እናገኛለን ብላችሁ ካሰባችሁ አንደኛ እስካሁን ስታጠኑበት በነበራችሁበት ከዚህ በፊት ባሉት ግሬዶች ስትከተሉት የነበረው ስትራቴጂ ወይም ሲስተም ካለ እሱን ማጠናከር ወይም ደግሞ የማይሰራ ከሆነና በተለይ ለጥናት አዲስ አይነት ሰዎች ከሆናችሁ ኮንቴንቶቹን ኮንሱም በማድረግ በየአመቱ ሰቃይ የነበሩ ተማሪዎችን የሚናገሯቸውን ቃላቶች በደንብ በማዳመጥ ወይም ደግሞ ከሌሎች ተማሪዎች ከጎበዝ ተማሪዎች በደንብ ምክር በመቀበል አድቫይዛቸውን አፕላይ በማድረግ እነዚህን ስትራቴጂዎች ወይም ሲስተሞች ወደ እናንተ ማምጣት ትችላላችሁ። ለምሳሌ ፊቸር ኤክስ ላይ ምን አይነት ስትራቴጂ ነበር? አንድ ዩኒት በአንድ ሰዓት እንጨርሳለን የሚል ስትራቴጂ ነበራቸው እና ሲስተማቸውን ደግሞ ቢውልድ አድርገዋል። ለምሳሌ አፕሊኬሽን ዴቨሎፕ አድርገዋል። ዩቲዩብ ላይ ኮንቴንት ክሬት ያደርጋሉ። እንዲሁም በሌሎች ሶሻል ሚዲያዎች ላይ እንደዛው ለተማሪዎች ጠቃሚ የሆኑ ኮንቴንቶችን ይለቃሉ እና
በዛው ስትራቴጂያቸውን አላብሰው በደንብ ሲስተማቸውን ቢውልድ አድርገው ነበርና በጣም አሪፍ የሚባል ኤግዛምፕል ነው ለእናንተ። እነዚህን ከነሱን ኮፒ ማድረግ ትችላላችሁ። እነዚህን አይነት ሲስተሞች ማዘጋጀት ነው። የትም ብላችሁ ሲስተም ያስፈልጋችኋል። እና ለምሳሌ አንተ ምን አይነት ሲስተም ትጠቀም ነበር ካላችሁኝ፣ አሁን በእናንተ ባላችሁበት በዚህ ጊዜ እኔም በነበርኩበት ጊዜ በጣም ኮንፊውዥን ውስጥ ነበርኩ። እንደናንተ በጣም እንደዚህ አይነት አሪፍ የትምህርት ኮንቴንቶችን ኮንሱም አድርግ ነበርና በቻላችሁት አቅም ማድረግ ያለባችሁ ምንድን ነው ካላችሁኝ፣ እንደዚሁ ኮንቴንቶችን ኮንሱም በማድረግ ከሌሎች ተማሪ በመጠየቅ ነው የምታመጡት። እና ያንተ የተጠቀምከው ምን አይነት ሲስተም ወይም ስትራቴጂ ነው ካላችሁኝ፣ እኔ ቢውልድ ያደርኩት ወይም የተጠቀምኩት ይሄ ሴሽን ሞድ የሚባል አይነት ሲስተም ነው። ያ ማለት ደግሞ ኦልሬዲ አንድ ሰው የሆነ አቺቭ ሊያደርገው የሚፈልገው ጎል አለ፣ ትራንስ ላይ ማምጣት የሚፈልገው ስኮር ማለት ነው። ይህን ያክል ስኮር ማድረግ እፈልጋለሁ ብላችሁ ስፔሲፊካሊ ቁጥሩን ይህንና ከዚህ በላይ ነው ስኮር ማድረግ የምፈልጉ ብላችሁ ታስቀምጣላችሁ። ከዛ በኋላ ያን ካስቀመጣችሁ በኋላ ቀጥታ የምታደርጉት ያን ፕላን ማድረግ ነው። ፕላን በዚህ ስትራቴጂ ቅድም ባልናቸው ስትራቴጂ እና ሲስተም ተመስርቶ አሪፍ የሆነ ፕላን እንዴት ለማሳካት እንደምትችሉ ስትራቴጃይዝድ በሆነ መንገድ ፕላን ታደርጉታላችሁ። ያን ፕላን ደግሞ በደንብ አቺቬብል እንዲሆን ወይም ደግሞ ፕራክቲሰብል እንዲሆን እንዲሳካላችሁ ቀጥታ ምን ታደርጉታላችሁ? ብሬክዳውን እያደርጋችሁ ሩቲን ውስጥ ታካቱታላችሁ ወይም ደግሞ የራሳችሁ ሩቲን ታደርጉታላችሁ። እነዛን ሩቲኖች ደግሞ በየጊዜው በየሳምንቱ በየቀኑ ሊሆን ይችላል ስኬጁልድ በማድረግ በደንብ ስኬጁል እያስያዛችሁ በደንብ እዛ ጋር ፐርፌክት የሆነ ፕሪፓሬሽን እንዲኖራችሁ ማድረግ ትችላላችሁ ማለት ነው። እና እዚህ ጋር የምነግራችሁ ሌላው ነገር ደግሞ አሁን ሞቲቬሽን እያላችሁ መጀመራችሁ በጣም ጥቅም አለው። ምክንያቱም በሞቲቬሽን እነዚህን አሁን ያልኳችሁን ስቴፖች አልፋችሁ ከመጣችሁ በኋላ ሞቲቬሽን የሆነ ታይም ላይ ይጠፋል ማለት ሞቲቬሽን ሁልጊዜ አይኖርም። እና ይህም ሞቲቬሽን ደግሞ በማይኖርበት ጊዜ እናንተ አብራችሁ ጥናታችሁን ማቋረጥ ወይም ደግሞ ፕሪፓሬሽናችሁን ከት ማድረግ ሳይጠበቅባችሁ እንዴት አድርጋችሁ ያን ጊዜ ማለፍ ትችላላችሁ ካላችሁኝ፣ ይሄን ወደ ሀቢት መቀየር ነው። ያ ማለት ሞቲቬሽን እያላችሁ ትጀምሩትና ከዛ ፕላን አድርጋችሁ ጎላችሁን ካወቃችሁ በኋላ ፕላን አድርጋችሁ በስትራቴጂያችሁ መሰረት ሞቲቬሽን ስላላችሁ ስኬጁል አድርጋችሁ ሩቲናችሁን ካስተካከላችሁ በኋላ አጌን ኤንድ አጌን ያን ሩቲን ደጋግማችሁ ባደርጋችሁት ቁጥር ወደ ሀቢትነት ይቀየራል። ያ ሀቢት ደግሞ ሞቲቬሽን ቢኖርም ባይኖርም ኦልሬዲ ሳፈልጉትም ቢሆን ሀቢት ስለሆነ የግድ ታደርጉታላችሁ። እና በቻላችሁት አቅም እንደዚህ አይነት ስትራቴጂዎችን ኮንሱም አድርጋችሁ ወይም ደግሞ ኮፒ አድርጋችሁ እንደዚህ አይነት ሲስተም ቢውልድ ማድረጋችሁን እንዳትረሱ። እና ደግሞ ፕላን ስታደርጉ ኢዚየስት ዌይ የሆነው የትኛው ነው ካላችሁ፣ ያላችሁን ቶታል የምታጠኑትን ዩኒቶች ፖይንት አውት አድርጓቸው። ከዛም ደግሞ ያላችሁን ታይም እወቁትና ለጥያቄ የሆነ ያክል ጊዜ በወራት ወደ መጨረሻ አካባቢ ያሉትን ለፈተና የሚቀረቡትን ወራቶች አስቀርታችሁ ያላችሁን ጊዜ ለጥናት ያስባችሁትን ታመጣላችሁ። ከዛ ሁለቱም አካፈል ነው። ያ ማለት እንዴት ነው ያላችሁ ጊዜ? አሁን ለምሳሌ እኔ አድርጌ የነበረው 100 ዩኒቶችን ፖይንት አውት አደረኩ። በቃ በኢንትራንስ በጣም ያስፈልጋሉ ብዬ ያሰብኳቸው፣ ሌሎቹ ትራሽ ናቸው ብዬ ያሰብኳቸው እንትቼ ማለት ነው። ከዛ 100ዎቹን ደግሞ 6 ወር ጊዜ ነበር ሰጥቻቸው የነበረው። በ6 ወር መጨረስ አለብኝ ብዬ ነው ያሰብኩት። ከዛ በኋላ ያሉትን ወራቶች ለጥያቄና አንዳንድ ደግሞ በጣም ፋሲኔቲንግ የሆኑ ቶፒኮችን ደጋግመን እንድናይና በደንብ እንድናስተውል ፎከስ እንድናደርግ ብዬ ተውኩት። ከዛ በኋላ 100ውን ዩኒት ለስንት አካፈልኩት? ለ6 ወር። በ6 ወር 100 መጨረስ ካለብኝ ሲካፈል 100 ሲካፈል ለ6 ስታደርጉት ኦልሞስት በሬንጅ ነው የወሰድኩት። ከ15 እስከ 18 የሚደርሱ ዩኒቶችን በአንድ ወር ከበር ማድረግ አለብኝ ብዬ ለራሴ ወሰንኩ ማለት ነው። ከ15 እስከ 20 አካባቢ ብዬ በሬንጅ ወሰድኩት። ያን ሬንጅ ከወሰድኩ በኋላ አሁንም ብሬክዳውን ማድረግ አለብኝ። ምክንያቱም እንዲሳካ አቺቬብል እንዲሆን የግድ ብሬክዳውን እያደረግን እስከ ሩቲን ድረስ በደንብ መሄድ አለብን ወደ ውስጥ ገብተን እና ያን እንዴት አደረግኩት ደግሞ በአንድ ወር ውስጥ 4 የሚደርሱ ሳምንታት አሉ። በአንድ ወር ውስጥ 15 እስከ 20 የሚደርሱ ዩኒቶችን ከበር አድርጋለሁ ብዬ ካሰው በየሳምንቱ ምን ያክል ከበር ባደርግ እነዚህን ያልኩትን ፕላን አችብ አደርጋለሁ ብዬ አሁንም ማካፈልን ቀጠልኩ ማለት ነው። ከዛ 16 እስከ 20 ያለውን ሬንጁን ለ4 ሳካፍለው ኦልሞስት ይሄም ደግሞ ከ4 እስከ 5 የሚደርሱ ዩኒቶችን በሳምንት ከበር ማድረግ እንዳለብኝ እና በደንብ ማስተር ማድረግ እንዳለብኝ
ለራሴ ብሬክዳውን አድርጌ ያስቀምጥኩ ማለት ነው። ሶ ኖትቡካችሁ ላይ በደንብ እንደዚህ ያደርጋችሁ ብሬክዳውን አድርጋችሁ ማስቀመጥ እና በየሳምንቱ ደግሞ ሁልጊዜ ያ ማለት በቀን 1 ዩኒት ወይም በ2 ቀን 1 ዩኒት ከቨር እያደረጋችሁ የተርፋችሁን ጊዜ ደግሞ በእነዚህ ዩኒቶች ላይ የተከፋፈሉ ጥያቄዎች ኢንትራንስ ሊሆን ይችላል ወይም ደግሞ ሌሎች ጥያቄዎችን ሰብስባችሁ በደንብ እዛ ጋር ራሳችሁ ፕራክቲስ ማድረግ እና እዛ ጋር ማስተር ማድረግ ነው። ከዛ በኋላ ይሄን ደግሞ ስኬጁላችሁን እያስተካከላችሁ ፕላናችሁን ወይም ጎላችሁን አቺቭ እንድታደርጉ ፕላናችሁን ደግሞ አኮምፕሊሽ እንድታደርጉ ለራሳችሁ የገባችሁትን ቃል እንድታከብሩም ይረዳችኋል ማለት ነው። እንደዛ በማድረግ ነው ለኢንትራንስ የነበረኝን ፕሪፓሬሽን አቺቭ እንዳደርግና ኦልሞስት ሰክሰስፉል እንደሆነ ያደረገኝ ማለት ነው። እንደዛ በማድረግ ፕሪፔር ማድረግ ትችላላችሁ እና እነዚህን ዩኒቶች ስታጠኑ በተለያየ አይነት ቴክኒክ ሊሆን ይችላል። ለምሳሌ ከ9 እስከ 12 ባለው ስቴፕ ባይ ስቴፕ እያጠናችሁ ልትሄድ ትችላላችሁ። 9 10 11 12 እያላችሁ ወይም ደግሞ በየሳብጀክቱ መጀመሪያ ማትስ ከዛ ባዮሎጂ ምናምን እያላችሁ ልታጠኑ ትችላላችሁ። ወይም ደግሞ ፖይንት አውት አድርጋችሁ ግን እኔ ሪኮመንድ ማድረጋችሁ ፖይንት አውት አድርጋችሁ ተመሳሳይ የሆኑ ወይም ደግሞ ይሄ በጣም ሪሌትድ የሆኑ ተመሳሳይነት ያላቸውን ዩኒቶች ፖይንት አውት አድርጋችሁ ቀለል ካለው ዩኒት ጀምራችሁ ያን ሀሳብ ወደሚያሳፍየውን ከበድ ወዳለው ዩኒት ቀጥታ ብትሄዱ ብዬ ሪኮመንድ አድርጋችኋለሁ። በዚህ አይነት ወይ ፕላናችሁን በደንብ አኮምፕሊሽ ማድረግና ጎላችሁን ማድረግ ትችላላችሁ ለኢንትራንስ ፕሪፓሬሽናችሁ ማለት ነው። እንዲሁም ደግሞ ጥያቄ በምትሰሩበት ጊዜ አሁን የተሳሳታችሁትን ድጋሚ እንዳትሳሳቱ ስለሚያደርጋችሁ በደንብ ለጥያቄም ጊዜ ወስዳችሁ ስኬጁል አድርጋችሁ ሩቲናችሁ ውስጥ ማስገባትና በደንብ ፕራክቲስ ማድረግ ይጠበቅባችኋል። ፊውቸር ኤክስም ሲያደርጉት የነበረው እንደዛው ነው። ከሰኞ እስከ አርብ በደንብ ያጠናሉ፣ ቅዳሜ ላይ ይከልሳሉ። ከዛ እሑድ ላይ ፈተና እንዲወስዱ ያደርጉ ነበር ባጠኑት ዩኒት። ያው እናንተ በተመቻችሁ መንገድ ወዲያውኑ እያጠናችሁ ጥያቄ እየሰራችሁ መሄድ ትችላላችሁ። እንደነሱ በየሳምንቱ ወይም ደግሞ በየወር ሊሆን ይችላል ወስዳችሁ በደንብ የጥያቄ ጊዜ ልትሰሩ ይገባል። ከዛ በተጨማሪ ደግሞ መጨረሻ ላይ ለኢንትራንስ ስትቃረቡ የኢንትራንስ ኤግዛሚኔሽን ኩዌስችኖችን ከዚህ ዓመት በፊት የነበሩትን በደንብ በአትኩሮት መስራት ሊጠበቅባቸዋል። እንደዛ በማድረግ ነው ለኢንትራንስ በደንብ እና በበቂ ሁኔታ ፕሪፔር ማድረግ የሚችሉት ማለት ነው። የሞዴል ጥያቄዎችንም እንደዛው እና እንደዛ በማድረግ ለኢንትራንስ ኤግዛሚኔሽን በደንብ ፕሪፔር ማድረግ ትችላላችሁ። ኦልሞስት የነገርኳችሁን በሙሉ አፕላይ ካድርጋችሁ አንድ ቃል የሚገባላችሁ ነገር ኢንትራንስ ላይ የተሻለ ውጤት እንደምታመጡ እና ከ300 በላይ አመታችሁ እንደምታልፉ እርግጠኛ ነኝ። ሶ ዶንት ፎርጌት ቱ ላይክ ሼር ኤንድ ሰብስክራይብ። እንዲሁም ሌሎች ጥያቄ ካላችሁ ኮሜንት ላይ ድሮፕ አድርጉልኝ። የዛሬው ቪዲዮ ይህን መስል ነበር። በሌላ ጠቃሚ ኮንቴንት እስከምንገናኝ see you